የትዳር ታጢል ላለባችሁ ትዳር ላቸገራችሁ ያኔ ትዳር ይመጣል የትዳር አጋራችሁ ይመጣል ይሄድባችኋል ያለ ምንም ምክንያት ማለት ነው። ይሄ ታጢል ይባላል። እና ሁሌም እኔ የሚሰጣችሁ የቁርአን አልከሪም ሁሌም ከመግሪብ ወደ መግሪብ አካባቢ 71 ጊዜ ቀርታችሁ የበራፋችሁ ደጃፍ መግቢያው ላይ የበሩ መግቢያው ላይ የሚደፉ ከሆነ በንየት ሳፊ ኩል ሸይ ፍንያት በንየት ሳፊ ትዳርን አላህ እንዲሰጣችሁ እነዚህን የቁርአን አያዎች ቀርታችሁ በውሃ መግሪብ አካባቢ በራፋችሁ ደጃፍ የሚደፉ ከሆነ ሁሌም ማለት ነው ወላሂ ወር አይሞላም እናንተ የምትፈልጉት አይነት ትዳር ይመጣል እሱም ይሳካል። የመጀመሪያው ሰላም አለይኩም። እንግዲህ እቺ እህታችን የምትለውን ሰምታችኋል ማለት ነው። በጣም ተመሳሳይ ብዙ ቪዲዮዎችን ትለቃለች። ምንም ከሸሪዓ አንፃር ምንም ያልሆኑ ማለት ነው። በቃ ዝም ብሎ በፍልስፍና የተገኙ ቪዲዮዎች ማለት ነው። በፍልስፍና የተገኙ ወሬዎች ማለት ነው። እስኪ አሁን ይሄን ነገር ከየት አመጣሽው ብትባይ ከየት ልትይ ነው? ረሱል ሰለላሁ ዐለይሂ ወሰለም አስተምረውታል፣ ሷሃቦች አስተምረዋል፣ ታቢዒዎች በቃ በቃ ዝም ብሎ የሆነ በቃ የማንም መጫወቻ ሆኖ ይቀር። በቃ ማንም ሰው ምንም ነገር ይዞ ይነሳ በቃ አጨብጫቢ ያጣም ማለት ነው። ኮሜንት ላይ ብታነቡ ማለት ነው ምን ትላለች እንደሰማችሁት ነው። ኢና ፈተህና ለከ ፈትሐን ሙቢና የሚለውን ኢና ፈተህና አለይከ እያለች ነው የምትቀራው። ቁርአኑን ራሱ አስተካክላ አትቀራም ማለት ነው። ይሄ የተጅዊድ ጉዳይ ምናምን ሳይሆን ሐረካ እንኳን አስተካክላ የምታነብ አይደለችም። ሐርፍ እየቀያየረች ነው የምትቀራው ማለት ነው። ምንም የድን ዕውቀት የሚባል ነገር ዜሮ የሆነች ልጅ ናት ማለት ነው። ወይሲር ሊ አምሪ ትላቸዋለች። ወይሲር ሊ አምሪ እንደዚህ ካላችሁ 71 ጊዜ ውሃ ላይ ቀርታችሁ ከመግሪብ በኋላ ቤታችሁ በር ላይ ከደፋችሁ ትዳር ይመጣል ትላቸዋለች። እንዳታስይዛችሁ ያ በናት በተለይ እናንተ አረብ ሀገር የምትኖሩ እህቶች ማለት ነው። ይሄ መግሪብ ላይ እንትን እያልሽ እንደ ደጋሚ ውሃ ሁሉ ጊዜ ስትረጭ ማለት ነው ደጋሚ ናት ብለው እንዳያሳስሩሽ። በሰላም ስራሽን ብትሰሪ ይሻላል። ይሄ የማይሆን ዝም ብሎ ፍልስፍና ወሬ ነው። ምንም ከሸሪዓ አንፃር ምንም በቃ ማስረጃ የሌለው ነገር ማለት ነው። ብዙ ቪዲዮዎቿ እንደዛ አይነቶች ናቸው ማለት ነው። ምንም ጭብጥ የሌላቸው ወሬዎች ነው የምታወራው። ታይብሽ ለምሳሌ ነው ሱረቱል ያሲንን 6 ጊዜ ከቀራሽ ያሲን የሚባል ቆንጆ ወጣት ታገቢያለሽ ብል ማሻአላህ ጀዛከላህ ያላችሁ ልትከተሉ ነው እንደሷ። ስንቴ ነው የሚቀራው? እንዴት ነው እህታችን አረቢክ ከሆነ እንዴት እናድርግ እንዴት እንርፈው? አሁን ላኢላሃ ኢላላህ ወዴት እየሄዳችሁ ነው? ቆይ ባል እንድሰጥሽ ዱዓ አድርጊ። ለዚህ ተንስተሽ ዱዓ አድርጊ ኢንሻአላህ አላህ ጥሩ ባል ይሰጥሻል። ይሄ የማይሆን ይሄ ቅብዥብዥ ያለ ወሬ እየሰማሽ የማይሆን ነገር እንትን አትበሉ። እሺ طيب ሱረቱል ከውሰርን ከቀራሽ በቃ ምርጥ ባል ታገኛለሽ 3 ጊዜ ከቀራሽ ብል ልትቀበሉኝ ነው? ሱረቱል ኢኽላስን ከቀራሽ አንቺን በኢኽላስ በቃ ጥርት አድርጎ በኢኽላስ የሚወድሽ ባል ታገቢያለሽ። ጥሩ በቃ አቋም ያለው ባል ታገቢያለሽ። እንደዛ ብል እንትን ልትሉ ነው ያኒ ልትቀሩ ነው? ከየት መጣ እንዴት ሆነ ምናምን የለም። በቃ ዝም ብሎ ማንም የተናገረው መከተል ነው ስራችሁ። አላህን ፍሩ። አንቺም እህት አላህን ፍሪ። በርግጥ አበደን አትመለሽም። አንቺ አሁን አጨብጫቢ ስለበዛልሽ ይሄ ፎሎ ላይክ ምናምን እይታ ስላለሽ እምትመለሽ አይደለም። እህቶች ካንቺ እንድትጠነቀቁ ነው እንጂ አንቺ ትመለሻለሽ ብዬ አይደለም ይሄን ቪዲዮ የሰራው። ምክንያቱም ይሄ እይታ እንደዚህ እንትን ያለ ሰው ተመለስ ቢባል ወደ እንደማይመለስ ይሄ ግልጽ ነው። ትመለሻለሽ ብዬ አይደል። አላህ ይመልስሽ። ግን እህቶች ተጠንቀቁ።